ጋይስ አሁን ከላይ ወጥቼ ስክሮል ያደረኩኝ አንድ ቪዲዮ አየሁኝና በጣም ያሳቀኝና አንድ ኮሜንት ነው ማነብላችሁ። ቪዲዮ ነሳቻችሁ ልመለስና ኮሜንቷን አነብላችኋለሁ። የትም እንዳትሄዱ። ከላይ የምትመለከቱት የዓለም የመተኛት ሻምፒዮን ውድድር ነው። እናም በዚህ ውድድር እንግዲህ በርካታ ሀገራት ያሰለጠኗቸውን እንዲሁም በመተኛት አቅም ያላቸውን ተወዳዳሪዎች በውድድሩ ላይ ይልካሉ። እናም በዚህኛው ውድድር እንግዲህ የብራዚሉ ተወዳዳሪ ከ52 ሰዓት በላይ በመተኛት እንግዲህ የሪከርዱን ባለቤት ሆኗል። እንዲሁም የውድድሩም አሸናፊ መሆን ችሏል። እናም በዚህ ቪዲዮ ላይ እንቅልፋም የሆኑ ጓደኞቻችሁን ሜንሽን አድርጓችሁ ምናልባት ተወዳድረው ለሀገራችን ወርቅ ሊያስመጡ ይችላሉ። እኔ አይደለም ፈለገጊ እና ያለው እንግዲህ ዋንጫ ልንበላ። ኧረ ተውኝ። ጋይስ እንደ ሀገር አይደል የምናሽቀብጠው በእናታችሁ። ኧረ ሁሌ እኮ ነው መስከረም ሲጠባ በአመት አመት ከአበባው ጋር ብቅ የሚሉት። እንደ ሀገር ክረሽ የሚያመጡብን ክረሽ የሚፈጥሩብን ሴቶች አሉ። ለማንኛውም ለዚች የተሽቃበጠው ነው ያለ፣ ለማንም አልተሽቃበጠም። እናያለን። ቪዲዮን በወፍ በረር አሳያችሁና ኮሜንቷን እንገርባለን። የትም እንዳትሄዱ። ሃይ እንዴት ዋላችሁ? ተመልከቱት። አንቺን ይስጡኝና ቀይ ባህርን ይውሰዱት ትበላለህ። ይሄ ነዋ። ይሄ በብሔራዊ ጥቅማችን ነው የመጣው። ጋይስ መገደል አለበት። ይመላጣ ልጅ ፈሳሽ እንደ እኔ ቆንጆ ምንድነው? አበባ አበባ ያለኝን እንደዚህ ዋው አሉቦቦ አይኖችን ልስጥሽና ብይ ተጫወችባቸው። ቤት ኧረ ተውኝ። ትላንት የረዱ ፎቶ ስሟ ረዱ ነው። ግድግዳ ላይ ካልተሰቀለ ብዬ ከምስቴ ጋር ተጣልኩ። እኔና ሚስቴ እንወድሻለን። ስታፈቅር ደውልልኝ አህያ። ልክ ስክሮል ላደርግ ስል ትናፍቅኛል። አሁን ማሽቃበጥ ፕሮ ማክስ ይባላል። ፈጣሪ ሁሉን ነገር ሰጥቶሽ የኔን ስልክ ነሳሽ። ትጨሳላችሁ በጣም እናት ትሩ አንደኛ ነው የሁላችሁም። እንግዲህ ከሳቃችሁ በኋላ ኧረ ኮሜንት ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እስቲ እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊስ በቃ የምችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። አብራችሁን ቆዩ። ምን አለ ቆንጆ ባለውንኩ ሴቶች እኔን አጨነቁ። ትሽ ምን ሆነ ነው ጭላ የምትናደረው? ሴቶች እኔን አጨነቁ። ሴቶች አስጨነቁኝ? ስማ በቃ ገጠር ግባ እናሳ ይሄን ፊት ይዘህ ከከተማ ውጣ። ኧረ ልበላኝ ነው እንዴ? ያላማ ሌላ ነው። Oh my god. Did you ኮሜንቶች ግን ተው ቆጥባችሁ ጻፉ። በሳቅ ልደፉኝ ነው እንዴ? ማን ያነብላችኋል? ለማንኛውም እዚህ ጋር አንዷ ቀበጣለች። ቪዲዮን አይተን እንመለስና እንደተለመደው ኮሜንቷን እንገርባለን። የትም እንዳትይ። ሃይ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በጣም የወደድኩትን የፀጉር ስታይል ላሳያችሁ። አንደኛው ይሄ ራሱ ነው። በጣም ነው የወደድኩት። ይሄን አያይዝ ከየትኛውም አለባበስ ጋር ይሄዳል። ሁለተኛውን ደግሞ ላሳያችሁ። እና ሁለተኛው ደግሞ ሆነው
ለሁለት እናካፍለውና በዚህ መልኩ ካካፈልነው በኋላ የኋላው ይለቀቃል ማለት ነው። የፊቱን በዚህ መልኩ ካስያዝን በኋላ የኋላው ይለቀቃል ማለት ነው። በጣም ነው የወደድኩት ይሄን ስታይል። እዩትሞ በዚህ መልኩ የኋላው ይለቀቃል ማለት ነው። በጣም ነው የወደድኳቸው እነዚህ ስታይሎችን። እናንተ ሞክሯቸው፣ በጣም ነው የምትወዱት። ባይ ይለቀቃል ስትይ ሆፕ ላይ ዜማ አለው። ኧረ ተውኝ። ይበለኝ የአካል ጉዳተኛ ፓኬጅ ገዝቼ ወራካሎ እናቱ ቀስ ብለሽ አበጥሪ አጠገቤ ተኛ። አትሳቂ ይፈታል። ብታስነጥስ ደግሞ ወደ ውስጥ ነው እንደልቅሽ ጽፉት የለ እንደ ይመጃጅና በቃ እኔ ዋስ ልሁን ልቅቅ። ኧረ ተውኝ። ሶስተኛውን ወንዝ ላይ ልቅቅ። ኧረ ወይኔ ጦስ። ኧረ ተውኝ። ይመጃችሁ። ይሄማ በጄል አይደለም በጥይት ማለት እኮ መጀመሪያ ላይ ቪዲዮን ከፍቼ ወደዚህ ዞር ያለው ማለት ነው። አይ እንዴት ናችሁ አሁን ምናምን ስትል ነው ቀበጥ ያለው የኮሽ ማጥሪያ መሰለ ፀጉር ይዛ ይፈታል ይለቀቃል።